ከመከነ ሰላም ከተማ 30 ኪሎ ሜትር ርቀን እየተጓዝን ነው። ሰላም በመላው ዓለም የምትገኙ የጓደኛሞች ፈርኒቸር የዩቲዩብ ተከታታዮች በያላችሁበት ሰላማችሁ ይብዛልኝ። ይህ ጓደኛሞች ፈርኒቸር ነው። እጅግ ውበትና ጥራት ያላቸውን የፈርኒቸር ስራዎችን በማቅረብ ይታወቃል። ዛሬም የታዘዝነውን እቃ ደግሞ ቤት ድረስ አስገብተን በአማረ መልክ እህታችንን ለማስደሰት አማናችንን ለመወጣት ዝግጅቶቻችንን ጀምረናል። እዚህ ጋር ያዘዘችን እህታችን ሰዓዳ ከአረብ ሀገር ላይ ሆና ነው። አልጋ፣ ቁም ሳጥንና አረቢያ መጅልስ አዛናለች። እዚህ ጋር 4 ተከፋች ቁም ሳጥን ነው። ከላይ 4 ተከፋቾቹ የኮንፈርት ማስቀመጫዎች ናቸው። 2 መሳቢያዎች ከስር አሉት። መሀከል ላይ መስታወት አለው። ግራ ቀኙ ደግሞ የልብስ መደርደሪያ ነው። መሀከለኛው ደግሞ የልብስ መስቀያ ነው ማለት ነው። እዚህ ደግሞ እንደምትመለከቱት ምርጥ ባለሰላ በሜትር ከ50 አልጋ ሰርተንላታል። አንድ ኮሜዲ ነው አለው። የስልክ ማስቀመጫ፣ የቁርአንና የአንዳንድ ነገሮች ማስቀመጫ አለው። እንዲህ በአማረ መልክ ውብ አድርገን ሰርተንላታል። እዚህ ጋር ደግሞ የምትመለከቱት በአንደኛ ደረጃ ቦንድድ ባለ 30 ቲክነስ በቱርክ ጨርቅ እንደዚህ ውብ አድርገን ሰርተንላታል። ይሄ ደግሞ ቤት ላይ ሲገባ የበለጠ ድምቀት ነው የሚኖረው። ቤት ውስጥ ከገባ በኋላ ደግሞ እንዴት እንደሚያምር ታውታላችሁ። በመላው ዓለም ላይ ሆናችሁ ስታዙን ባለ 20 ባለ 30 ባለ 35 ቲክነሶች ባለ ፍሬሞችም አሉን። በአማረ መልክ እንሰራላችኋለን። አሁን ጉዟችንን ጀምረናል። ከመከነ ሰላም 30 ኪሎ ሜትር ርቀን እየተጓዝን ነው። እህታችንን ያዘዘችንን እቃ እንግዲህ አማናችንን ለመወጣት እንደዚህ ኪሎ ሜትሮችን አቋርጠን እንጓዛለን ማለት ነው። አሁን ቤት ደርሰናል። እንግዲህ ቤት ውስጥ ዝግጅት አድርገን ስንጨርስ ለመቅረጽ ዝግጅቶቻችንን ጨርሰናል። እዚህ ጋር ፊኒሺንግ እየተሰራ ነው በኡመር ሀቢብ። ውስጥ ከገባን በኋላ ደግሞ እንዲህ ዝንጥ ብሏል ማለት ነው። ቤቱም እጅግ ነው በጣም ነው የሚያምረው። ሙሉ ሳሎኑን አረቢያ መጅልስ ያደረግንላት በልኬታዋ መሰረት ሳሎኗን እንዲህ ፈታ የሚል ሲያውት ረፉብኝ የሚል ምርጥ ተደርጎ ተፈርሿል። እንግዲህ ከአረብ ሀገር ከልፋት በኋላ እንደዚህ ቤትን ዘና አድርጎ ደግሞ የልፋትን የድክመትን ውጤት በእንዚህ መልክ ማሳለፍ ይገባል። እኛም ቤቱ ተመቸን ብለን ካሜራ ለመቅረጽ እየተንከባለልን ዝቅ ከፍ እያል እንዲህ አሳምረን ለማሳየት ሞክረናል። ፊኒሺንጉም እንደምታዩት ኮርኒሱም ግድግዳውም እጅግ ያማረ ነው። ኡመር ሀቢብን እንግዲህ በቲክቶክ ላይ ታገኙታላችሁ። እንዲህ እሱም ቤቱን አሳምሮ ሰርቶታል። እኛም ደግሞ የሰራነውን እቃ ልክ ቤተ መንግስት አስመስለን ፍርሽርሽ አድርገናል። አልጋ ቤት ስንገባ ደግሞ እንደዚህ የአልጋ ክፍሉን እንደዚሁ ፍርሽርሽ አድርገናል። የሚቀረው ችቡድና ፍራሽ ነው። ችቡድና ፍራሹን ተጨምሮ እንግዲህ መኖር ብቻ ነው። እዚህ ጋር ቁም ሳጥኑን ደግሞ በዚህ መልክ ዘነጥ አድርገን አስቀምጠነዋል ማለት ነው። ይህን ይመስላል። ስለነበረን ቆይታ ከልብ አመሰግናለሁ። በ0919 43 51 51 ይደውሉ።